የቀድሞው የህዝብ ተወካዮች ምክር ቤት አባል አቶ ገዱ አንዳርጋቸው ከኢትዮጵያ ከወጡ በኋላ የተቃውሞ ፖለቲካውን ተቀላቅለዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን የያዙበት ፖለቲካዊ ለውጥ ከኢህአዴግ ውስጥ በተራማጅነት ከሚጠቀሱ 4 ፖለቲከኞች አንዱም ነበሩ። ከለውጡ በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው የሰሩት ገዱ ከብልጽግና ፓርቲ ጋር አልዘለቁም። በዛሬው የአንድ ለአንድ መሰናዶ እሸቴ በቀለ ጋብዟቸዋል። ከጥቂት ሳምንታት በፊት የአማራ ዓለም አቀፍ ትብብር መመስረቱ ይፋ ተደርጓል። እርስዎ የትብብሩ ከፍተኛ አማካሪ ነዎት። ትብብሩ ምን ለመስራት ያለመ ነው? የአማራ ህዝብ ከፍተኛ የህልውና ትግል እያደረገ ነው የሚገኘው። በዚህ የህልውና ትግል የዲያስፖራው ማህበረሰብ ተናጠላዊ በሆነ መንገድም ቢሆን ተሳትፎ እያደረገ ነው ያለው። የአማራ ዲያስፖራ በዓለም አቀፍ ደረጃ በቁጥሩ በጣም ብዙ ነው። ነገር ግን የተደራጀ ባለመሆኑ ምክንያት የአማራን ህዝብ ትግል በዲፕሎማሲ፣ በሚዲያ፣ በተለያዩ ጥናታዊ ጽሁፎች፣ በሀሳብ በአጠቃላይ እና በፋይናንስ፣ በሎጂስቲክስ በመደገፍ ረገድ የሚጠበቀውን ያህል አይደለም። ይሄ የሆነበት ምክንያት ባለመደራጀቱ፣ በተለይም ደግሞ ፖለቲካሊ ጠንከር ያለ አመራር የሚሰጥ የተደራጀ የራሱ ተቋም አለመኖሩ ስለሆነ ይሄንን የተቋም ችግር በመፍታት በዓለም አቀፍ ደረጃ የአማራን ህብረተሰብ በአማራ ህዝብ ዋና ዋና ጥያቄዎች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጥያቄዎች ዙሪያ ሞቢላይዝድ በማድረግ የበኩሉን ድርሻ እንዲወጣ ማድረግ ነው። በአማራ ክልል በመካሄድ ላይ የሚገኘው ግጭት 2 ዓመት ሊሞላው ጊዜ እየገሰገሰ ነው። በርካታ ሰዎች ተገለዋል፣ ቆስለዋል። የክልሉ ነዋሪዎችም ለብርቱ ምስቅልቅል ተዳርገዋል። ይሄ ጦርነት እንዴት ይቆማል? በአማራ ክልል ውስጥ በአሁኑ ወቅት ምስቅልቅሎ የወጣ ፖለቲካዊ ሁኔታ ነው ያለው። በእጅጉ ፍራጃይል የሆነ የጸጥታ ሁኔታ ነው ያለው እና ይሄ አስከፊ ጦርነት ህዝቡ ፈልጎት የመጣ አይደለም። በአገዛዙ ነው የተለኮሰው። በአገዛዙ ታቅዶ አማራ ለማዳከም ሲባል ነው እየተፈጸመ ያለው። ስለዚህ የመቆሚያ መንገዱ አንድም አገዛዙ እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው ነው። ያለዛ ደግሞ ህዝቡ በፋኖ እየተመራ እያደረገው ያለ ትግል ተጠናክሮ በጉልበት አገዛዙ የሰላም መንገድን፣ የሰላም አማራጭን እንዲቀበል በማድረግ ብቻ ነው። ሐቀኛ ድርድር ለማድረግ እድል አለ? አሁን ባለበት ሁኔታ ፈጽሞ የለም። ድሮውንም እኮ ችግሮችን በፖለቲካዊ መንገድ ለመፍታት የሚፈልግ ኃይል ቢኖር ኑሮ ወደ ጦርነትም ወደ ግጭትም ባልተገባ ነበር። ዋነኛው ያገዛዙ ባህሪ ፖለቲካዊ ችግሮችን ፖለቲካዊ በሆነ መንገድ ከመፍታት ይልቅ ችግሮቹን ራሱ ይፈጥራቸዋል። መልሶ በወታደራዊ ኃይል ለመፍታትና ህዝብን አንበርክኮ ረግጦ የማይቻል መስሎ ለመታየት ሲል የሚያደርገው ጸረ ህዝብ የሆነ እንቅስቃሴ አለ። በዚህ ምክንያት አገዛዙ ነው ጸረ ሰላም የሆነው። ህብረተሰቡ ያልሞት ባይ ተጋዳይነት እንቅስቃሴ ነው፣ ሰልፍ ዲፌንስ ነው እያካሄደ ያለው ማለት ነው። ስለዚህ ይሄ ኃይል በጦርነት ካልሆነ መስተቀር ሰላም በሰፈነበት ሁኔታ በስልጣን መቆየት እንደማይችል ስለሚያውቅ ሁልጊዜ የጦርነት ሁኔታ፣ የጦርነት ፖለቲካል አትሞስፌር እንዲኖር በማድረግ ላይ የተመሰረተ ስለሆነ ለሰላማዊ ድርድር ችግርን በሰላማዊ መንገድ ተመካክሮ ተነጋግሮ ለመፍታት እድል የሚሰጥ አይደለም። ስለዚህ ሐቀኛ ድርድር የሚባል ነገር የለም። ምናልባት ያ ድርድር ሊመጣ ከቻለ የሚሆነው አገዛዙ ተሸንፎ እንደማይችል አውቆት ተገዶ በግዴታ ነው ወደ ድርድር ሊመጣ ከቻለ የሚመጣው እንጂ አሁን ባለበት ሁኔታ ለድርድር ቦታ የሚሰጥ አይደለም። የአማራ ክልል እዚህ ቀውስ ውስጥ የተዘፈቀው ከአንድ ጦርነት ተሻግሮ ነው። የትግራይ የአማራና የአፋር ክልሎችን ያዳረሰው የሰሜን ኢትዮጵያን ጦርነት ማስቀረት ይቻል ነበር። ከጦርነት የከፋ ነገር የለም። ሌላ ነገር ማድረግ የምትችል ከሆነ ዘርፈ ብዙ ጥፋት የሚያስከትለውን ጦርነት ማስቀረት የማይቻልበት ምክንያት የለም። የሰሜን ኢትዮጵያ ጦርነትም ሊቀር የሚችል ጦርነት ነበረ። ያው በሁለቱም በኩል ፍላጎት ስለነበረ ጉልበት ለማሳየት የመለካካት አይነት ሁኔታዎች ስለነበሩ ያ አውዳሚ የሆነ በትግራይ በአማራ እና በአፋር ህዝቦች ላይ ከፍተኛ ጉዳት ያደረሰ ጦርነት፣ በጠቅላላ በኢትዮጵያ ደግሞ አገሪቱ ወደ ቀውስ ውስጥ እንድትገባ ውድመትን ያስከተለ ጦርነት ተካሄደ እንጂ በደንብ ታስቦበት በአግባቡ ተመዝኖ ቢታይ ኖሮ ማስቀረትም የሚቻል ጦርነት ነበረ።
በጦርነቱ ያለቀውን ኢትዮጵያዊ ብዛት፣ ለአካል ጉዳት የተዳረገውን ወጣት፣ የደቀቀውን ኢኮኖሚ ዛሬ ላይ ቆም ብለው ሲመለከቱ ምን ይሰማውታል አቶ ገዱ? ያ ጦርነት አሳዛኝ የሆነ ጥፋት ነው አድርሶ የሄደው። ለመጨረሻ ላይ እኮ በምንድን ነው ጦርነቱ የቆመው? ቢያንስ የትግራው በድርድር ነው፣ በፖለቲካዊ መንገድ ነው ማለት ነው። ያ አማራጭ በፊትም ነበረ። ጥቅም ላይ ውሎ ቢሆን ኑሮ ምናልባት በዘመናችን አስከፊ የሚባል ጦርነት ነው። በጠፋው የሰው ሕይወት፣ በደረሰው የንብረት ውድመት፣ ከሁሉም በላይ ደግሞ በህዝቦች መካከልና በጠቅላላ በሀገሪቱ ደህንነት ላይ ያስከተለው ጠባሳ እጅግ አስከፊ የሆነ በመሆኑ ያ ጦርነት አሳዛኝ የሆነ ጦርነት ነው። ይቆጭዎታል? ይጸጸታሉ? በጣም ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን ነው የሚሰማኝ። ሊቀር ይገባው የነበረ ጦርነት ነው። በወንድማማቾች መካከል ነው የተካሄደው። በውጤቱ ወታደሮቹ ብቻ ሳይሆን ሲቪሊያን ከፍተኛ ጉዳት ያደረሰበት ነው። እንደዚሁም ደግሞ በአጎራባች ህዝቦች እርስ በርስ ግንኙነት ታሪካዊ የሆነ ስህተት እና ፖለቲካዊ ኪሳራ ያደረሰ ጦርነት ስለሆነ ያ ጦርነት የሚያሳዝን ብቻ ሳይሆን በከፍተኛ ጸጸት መመለከተው ነው። ያንን ማስቀረት በወቅቱ አለመቻላችን ማለት ነው። ጦርነቱ ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ስጋት አለ። አንደኛው ጉዳይ የምዕራብ ትግራይ ወይም ደግሞ የወልቃይት ዕጣ ፈንታ ነው። በሁለቱ ክልሎች በሁለቱ ህዝቦች መካከል ስር የሰደደ ቅያሜ ፈጥሯል። እንዴት ይፈታል? በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው። በሁለቱ ህዝቦች ወኪሎች ቀናነት በተሞላበት ሰላማዊ እና ህጋዊ በሆነ መንገድ በመመካከር ነው ሊፈታ የሚችለው። ከዛ ውጭ ያለ አማራጭ ሊሰራ የሚችል አይደለም። አገዛዙ በእርግጥ በካርድነት እየተጠቀመበት እንደሆነ አውቃለሁ ያንን ጉዳይ። ነገር ግን በእኔ አስተያየት በትግራይና በአማራ ህዝብ ከዚህ ከድንበር ይገባኛል ጥያቄዎች በላይ የሆነ የጋራ ብሔራዊ ጥቅም አላቸው። የጋራ የህልውና አደጋ የተጋረጠባቸው ህዝቦች ናቸው። አሁን ማተኮር ያለባቸው በህልውናቸው ላይ የተጋረጠውን አደጋ ለመቀልበስ መተባበር እንጂ ሌላ ዙር ግጭት የሚያስገባ ሁኔታ በፍጹም መኖር የለበትም ብዬ አምናለሁ። ኢህአዴግ ይመራው በነበረው መንግስት ላይ ተቃውሞ በበረታበት ወቅት ከራሱ ከግንባሩ ውስጥ ለውጥ እንዲመጣ ግፊት በማድረግ ስማቸው ጎላ ብሎ ከሚጠቀስ 4 ሰዎች መካከል አንዱ እርስዎ ነበሩ። እቅዳችሁ ምን ነበረ? እቅዳችን የነበረው እንግዲህ በዛ የለውጥ እንቅስቃሴ እንደ ዋናው መነሻ ኢህአዴግ በተከታታይ ዓመታት እያስመዘገበው የመጣ የኢኮኖሚ የማህበራዊ ለውጥ እድገት፣ ፈጣን ኢኮኖሚ በብዙ መንገዱ ሀገሪቱ እየተለወጠ የነበረችበት ሁኔታ ነበር። በሌላ መልኩ ደግሞ እዛው ጎን በጎን ፊት ከነበረው ችግር በተጨማሪ እያደገ የመጣ የውስጥ ችግር ነበር። በህብረተሰብ ደረጃም የህብረተሰቡ መልካም አስተዳደር፣ የሰላም፣ የደህንነት የበለጠ ዲሞክራሲያዊ የሆነ የነጻነት ጉዳይ በሀገሩ በነጻነት የመንቀሳቀስ ሰርቶ የመለወጥ ሁኔታዎችን የሚገድቡ መጥፎ ሁኔታዎች እያደጉ ከመምጣታቸው ጋር ተያይዞ እና በጠቅላላ በኢህአዴግ ውስጥ የብልሽት ሁኔታ እየጨመረ በመምጣቱ ያንን ለማስተካከልና የተሻለ በኢትዮጵያ ውስጥ ተስፋ የፈነጠቀው የልማት እንቅስቃሴ በዲሞክራሲ ስርዓት ግንባታ በኩልም የበለጠ ተጠናክሮ እንዲቀጥል ተሻሽሎ ተለውጦ በኢትዮጵያ ውስጥ ያሉ ብሔርተኝነትን ማዕከል ያደረጉ ግጭቶች፣ መገፋፋቶች ነበሩ። እነዚህ ተወግዶች የተሻለ ዲሞክራሲያዊ የሆነች የኢትዮጵያ ህዝቦች እርስ በርሳቸው ተፈቃቅረው ተደጋግፈው በሰላም አብረው የሚኖሩበትና በጋራ የሚያድጉበትን ትራንስፎርሜሽን እድል እንዲጎናጸፉ ማድረግን ታሳቢ ያደረገ ነበረ። ለምን ሳይሳካ ቀረ? ይሄ የለውጥ እንቅስቃሴ ሳይሳካ የቀረው ወይም ደግሞ ለውጥ ብለን የጀመርነው ወደ ነውጥ የተሸጋገረው በአንድ በኩል ነገሮችን ባስተውሎት ያለፈውን ድክመት እናስተካክላለን ስንል የባሰ ጥፋት የሚያስከትል ችግር እንዳይፈጠር ምን ማድረግ እንዳለብን በሰከነ መንገድ ጉዳዮችን በዝርዝር አይቶ ተማምኖ ከመሄድ ይልቅ ስሜታዊ በሆነ መንገድ በተለይም ደግሞ ያው በወቅቱ አንተም ታስታውሰዋለህ ጥላቻ የተሞላበት የፖለቲካዊ ሁኔታ ነበር አየሩን የሞላው። ያ የጥላቻ መንፈስ የወለደው ደግሞ የፉክክርና የልህ እንቅስቃሴ ስለነበረ ብዙዎቹን ነገሮች ሳናስተውላቸው ወይም ደግሞ በቅንነት ወደ ተሻለ ሁኔታ እንሄዳለን ብሎ በማሰብ የተጀመረው ለውጥ ተቀልብሶ ወደ ነውጥና ይሄን ያህል አሁን የምናየውን መጠነ ሰፊ የሆነ ጥፋት
በህዝብና በሀገር ላይ እንዲያስከትል የሆነበት ሁኔታ አለ። የውጭ ጉዳይ ሚኒስትር ሆነው ሰርተዋል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ነበሩ። በስተመጨረሻ የህዝብ ተወካዮች ምክር ቤት አባል ነበሩ። ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ የሚኖሩት ሚና ምንድን ነው የሚሆነው? በጠቅላላ ሀገሪቱ ቀውስ ውስጥ ነው ያለችው። በአማራ ህዝብ ላይ ደግሞ በተለየ ሁኔታ ጦርነት ታውጇል። የአማራ ህዝብ እየታገለ ነው ያለው ያጣውን ሰላም በትግል ለመመለስ በሀገሩ በሰላም የመኖር በነጻነት የመኖር እና ህልውናውን የማስከበር ትግል እያካሄደ ነው ያለው። እንደ አንድ የአማራ ማህበረሰብ አባል ይህን ትግል እደግፋለሁ። በምችለው አቅሜ የፈቀደልኝን ያህል አስተዋጽኦ አደርጋለሁ። በጠቅላላ በሀገር ደረጃ በሚኖረው በኢትዮጵያ ደረጃ በሚኖረው እኔ አስተዋጽኦ ላደርግ የምችልባቸው ጉዳዮች ላይ ተሳትፎ አደርጋለሁ። በጣም ነው የማመሰግነው አቶ ገዱ። እኔም በጣም ነው የማመሰግነው እሸቴ።